ምን አንቺን ብቻ ብሩክ ያስለቅሳል እኛንም የሚያስደምመን። ኧረ በስመ አብ። እኔ ወንድ ነክ አይደለክም እውነት ለምን እመብርሃንን የእውነት በስመ አብ። እኔ ራሱ በቃ ሀብዬንም እያንዳንዱን ንግግሩን እያንዳንዱን በዚህ እድሜ በዚህ ጊዜ አሁን ዘመኑ በከፋበት ሰው ለስሜቱ በሚሞትበት ጊዜ እንደዚህ አይነት መልስ በጣም 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 ኦማይ ጋድ የማጠብቁት ነው ማለት ነው። እና የሆነ ጊዜ እኮ አንዳንድ ጊዜ ራሱ እኮ የሆነ ነገር ይሰለቻል ማለት ነው። አሁን ብዙ ጊዜ በተደጋጋሚ ሀይሚ እንደዚህ አይነት ፕራንክ ትሰራዋለች ብሩኬን ማለት ነው። በቃ እስቲ አንዳንድ ጊዜ እንኳን ፍላጎቷን ላሟላላት ፍላጎቷን እንኳን ላሟላላት ምናምን ብሎ ጀስት ያን ነገር ምናምን ያረጋል። ግን እኔ በዚህ ጉዳይ ላይ በጣም በጣም ብዙ ፕራንኮች ተደራርገዋል። በኢየሱስ ስም እኔ እንጃ ቃላት የለኝም እውነት ለመናገር ማለት ለምን በቃ ይለያሉ እውነት ለመናገር ማለት ነው። እና በስመአብ 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 ማለት በጣም 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 ይገርማል ማለት ነው። እና እንደዚህ አይነትን ሰው በቃ ሺህ ዓለም ብትወዱት በቃ ምንም ነገር ብትሰውቱለት በቃ ሴት በቃ እምነት አለው ማለት ነው። በቃ ሴት ልጅ በጣም የሚያከብር ነው ብሩኬ ማለት ነው። እና እኔ በዛሬ ቪዲዮ ላይ በጣም በጣም የተደነቅኩት ማለት ነው። በቃ ለምን እንደሆነ ታውቃላችሁ? አንደኛ ካሜራ እንዳለ እንኳን አላወቅም። ሁለተኛ በቃ ሊያስረዳበት ያለበት መንገድ ጀስት ለነገ ለህይወታቸው ምን አይነት ነገር እንደሚያስፈልጋቸው ጀስት ቃላቸውን ማጠፍ እንደማይፈልግ ኧረ እስማ ትለያለህ ማለት ነው። እና ብዙ ጊዜ ይሄን ሀሳብ ልታስብ እንትን ያለችው እንትን ነው። ኮሜንት ላይ ብዙ ጊዜ ይሰጧታል እንደዚህ አይነት እንዴ አንድ ቤት ውስጥ እየኖራችሁ እንዴት እናንተ ምንም ነገር አታደርጉም እንዴ ምናምን ይላል ማለት ሰው። እንደዚህ አይነት ኮሜንት የሚሰጡ ሰዎች ባይ ዘ ዌይ ራሳቸው የሚያስቡትን ነገር ነው ተመልሰው ሰው ላይ የሚጽፉት ማለት ነው። እነሱ በዛ ነገር ላይ እንደዛ አይነት ነገር ስለተደረጉ ሁሉም ሰው እንደዛ ሰው ይመስላቸዋል ማለት ነው። ሀይሚ ደግሞ ከምንም በላይ ደግሞ ሀይሚ ብትፈልግ እንኳን ብሩክ አይፈልግም። ገባችሁ አይደለ? እንድወድህ እንዳከብርህ የሚያደርገኝ ነገር ያ ነገር ይሄ ነገርክ ነው ያለችው ማለት ነው። ገባችሁ? በቃ ጀስት ሞር የበለጠ ለምን አንደኛ ቤተሰብም ተማምኖባት ነው ከቡታጅራ አዲስ አበባ ድረስ የላኳት ማለት ነው። እሷ ደግሞ የእውነት ለመናገር ብሩክን ስለምታምነው ስለምትተማመንበት ነው እንጂ የእውነት ማትተማመንበት ነገር ቢሆን ኖሮ የእውነት ብሩክ ኃላፊነት የማይሰማ ሰው ቢሆን ኖሮ በጭራሽ ሀይሚ እቃዋን ፍክች አርግታ ከቤቱ ወደዛ አትመጣም ነበር ማለት ነው። እና በስመአብ በቃ እኔ በጣም ነው የገረመኝ ማለት ነው። ደግሞ በቃ ራሱ በተናገረው ንግግር ይሄ እኮ ማለት ነው የእውነት አንዳንድ ባለጌ ወንዶችን ማስተማሪያ ነው ብሩኬ። ሊያሳፍርህም አንገትን ሊያስደፋህ አይገባም። ለምን ለሴት ልጅ ማሰብ አሁን ብዙ ጊዜ ሰዎች ልጆች ከትምህርታቸው ከምናቸው ሁሉ ነገር የሚስተጓጎሉት ወይ ብዙ ጊዜ በወንድ ፍላጎት ነው። በቃ እንደዚህ ስሜቴን እየገደልሽብኝ ነው እየሞትሽብኝ ወጣትን አንተ ግን እንደዛ እንኳን አላልክም። እሷ ብትፈልግ አንተ ወደ ሌላ ነገር ኖ ሀይሚ እንደዚህ አይነት ነገርማ አይሆንም። አላማ አለን ቃል አለን በዛ ላይ ደግሞ አላስፈላጊ ነገሮች ይመጣል ያልካት ማለት ነው። እና እኔ አጨብጭቤልካለሁ የእውነት ለመናገር ማለት ነው። እና ጀግና ነክ ብሩክ የእውነት እኔ ልብስ እሙሿ እናትህ ዛሬ ይሄን ቪዲዮ ስታይ ምን ያህል እንደምኮራብህ እኔ ነኝ የማውቀው ማለት ነው። የእውነት ለመናገር ማለት ነው። እና እሷን እንኳን ኢሞሽናል አደረካት አይኗ እንባዋ መጣ። ከባድ ማውራት አንድ ጊዜ ሁል ጊዜ ብዙ ጊዜ ነው ባይ ዘ ዌይ ይሄኛው አራተኛዎቹ አምስተኛዎቹ አላውቅም እንደዚህ አይነት ቪዲዮ በጣም ብዙ ጊዜ ትለዋለች ማለት ነው። እና በቃ እሺ ውጪ ሲሆን እንደዚህ ምናምን ግን ቤት ውስጥ በጣም ከባድ ነው እንደዚህ አይነት ነገር። ግን በስመአብ የእውነት ለመናገር በኢየሱስ ስም ግን እሷ ትተማመንባለች ሲጀመር መጀመሪያም እንደዚህ አይነት መልስ እንደምመልስ ታውቃለች ማለት ነው። ግን የእውነት ትለያለህ የእውነት እኔ ቃል አጣሁልህ ብሩኬ ማለት ነው። እና ሲጀመር ሀይሚሻም አንቺም ነሽ ለዚህ ነገር ወሳኝነቱ ማለት ነው። እና አንቺም ክብርሽን የምትጠብቂ ሴት ነሽ። ክብርሽን ስለምትጠብቂ ነው እሱም እንደዚህ የማይዳፈርሽ እና የእውነት
ህልማችሁ ሆናችሁ ተሳክቶ አንድ ላይ የምትሆኑበት በቃ የምትጋቡበት ቀን ይምጣ። ሌላ ምንም አልልም ማለት ነው። እና የእውነት ቡርኬ በዚህ ወጣትነት እድሜ ብዙ ነገር በሚያስፈልግ ሰዓት ያንተ ይለያል፣ ያንተ ይለያል። የእውነት በኢየሱስ ስም ኦማይ ጋድ እኔ እንደዚህ አላምንም፣ እውነት ለመናገር ማለት ነው። ለምን እንደሆነ ታውቃለህ ብሩኬ? እኔ እንዲህ አልጠበቅኩም። በቃ እውነት ብስማ በቃ አነጋገሩ እሷን ሊያሳምንበት ያለበት መንገድ ትሬትነቱ በቃ ስማ እና እኔ አንጀቴን የበለኝ የእውነተኛ ሰው መሆኑን ያወቅኩት በምን እንደሆነ ታውቃላችሁ? ይሄ ፕራንክ ነው ምናምን ስትሉ አላመናትም ማለት ነው። ለዛ ካሜራው ነኝ ስትልም አፈረ። ምንም አያሳፍርም ማለት የሚያሳፍር ነገርም አይደለም ያደረገው። በጣም ደስ የሚል ልትኮራበት የሚገባ ነገር ነው ያደረግ ያለቀው። እሷ ራሱ እንዲህ እኮ በጣም ደስ የሚል ነገር ነው ያደረገው፣ የሚያኮራ ነገር ነው እንጂ አለች ማለት ነው። ጀስት እውነት ነው። በጣም የሚያሳፍር አይደለም ብሩኬ። እኔ አንተ ቃላት አጣሁልህ። በርት ጀግና ነህ በቃ።